ኔትወርክ እንዳይቋረጥብን ምን ታደርጋላችሁ? ኮፒ ሊንክ ማድረጋችሁ እንዳትረሱ። 11 ሚሊዮን ላይ ነው ያለው። ዊቱን እስክንጀምር ድረስ 15 ሚሊዮን ያስገቡትላችሁ። ታቡን 15 ሚሊዮን ያስገቡትላችሁ። እዚህ ውስጥ ያላችሁ ኮፒ ሊንኩንም በደንብ ጨምሩበት። ዛሬ ገራሚ ነገር ታያላችሁ በሁለቱም ሳይድ ኢንሻአላህ። ዝግጁ ሁኑ። ከእናንተ የሚጠበቀው ነገር ታብ እያደረጋችሁ ኖት መያዝ ነው። ኦኬ። ምናነሳውን እያንዳንዱን አርጊውመንት እያንዳንዱን ፖይንት ምን ታደርጋላችሁ? ትጽፋላችሁ። ሌላ ጊዜ ይጠቅማችኋል። ኦኬ፣ ሌላ ጊዜ ይጠቅማችኋል። ምናነሳው ነገር ምን ያህል ክሬዲብል ነው፣ ምን ያህል ተአማኒነት አለው የሚለውን ነገር ኖት ያዙ። ሁላችሁም እንዳትረሱ ኢንሻአላህ። እንደዛ እናደርጋለን። እሺ፣ ሲሶን ተቀበል ዳዊት። ልኮላል። አዎ ኦኬ፣ ማስጀመር ትችላለህ ሲሶ። እሺ ጀምር። ያው ላስጀምርልህ፣ ጀምር። ኦኬ፣ ቢስሚላህ ራህማን ራሂም። ሰላም አለይኩም ወራህመቱላህ። ውድና የተከበራችሁ ሙስሊም ወንድም እህቶቼ እንዲሁም ይህንን ታላቅ ዲቤት ለመታደም የመጣችሁ ክርስቲያን ታዳሚያን ለሁላችሁም ሰላም ብያለሁ። ዛሬ በእኔና በዲያቆን ዳዊት መካከል አንድ ታላቅ ዲቤት ይካሄዳል። እሱም የትኛው መጽሐፍ ነው ፐርፌክትሊ ፕሬዘርቭድ የሆነው፣ የትኛው መጽሐፍ ነው የተጠበቀው የሚል ነው። ጌታ አምላካችን በቁርአን ላይ ስለ መጽሐፍ ቅዱስ መበረስ ሲያወራ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ኢንዲላህ ሊየሽተሩ ቢሂ ተመነን ቀሊላ አለ። ለእነዚያ መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ሰዎች ወየውላቸው አለ። ሰዎች መጽሐፍቶችን በእጆቻቸው እየጻፉ ወደ አምላክ ያስጠጋሉ፣ የአምላክ ቃል ነው ይላሉ። በእጆቻቸው እያዘጋጁ ይህ ከአምላክ ቃል ነው እንደሚሉ እንግዲህ ቁርአን ይናገራል። ይሄ ማለት ምንድነው? እነ ማቴዎስ፣ ማርቆስ፣ ሉቃስ ሌሎችም እንግዲህ ሰዎች መጽሐፍን በራሳቸው ፍቃድ በራሳቸው ስሜት እየጻፉ ከጊዜ በኋላ ደግሞ ሰዎች ይሄ የአምላክ ቃል ነው እያሉ ይቀበሉታል። ይሄ ታላቅ ብርዘት ነው። ለዛ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ የመጽሐፉ ሰዎች ሆይ ሊመተልቢሱን አልሐቀ ቢልባጢል ወተክቱሙን አልሐቀ ወንቱም ተዕለሙን አለ። እውነትን በውሸት ለምን ትቀላቀላላችሁ? እውነትንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? አለ። የመጽሐፉ ሰዎች ክርስቲያኖችና አይሁዶች ምንድነው የሚያደርጉት? እውነትን እያወቁ ውሸትን ይጨምሩበታል ነው፣ ይበርዙታል ነው። ስለ መጽሐፍ ቅዱስ መበረስ ስናወራ መጽሐፍ ቅዱስ ተበርዟል ስንል ቀደም ብለን ልናውቃቸው የሚገቡ በጣም እንግዲህ ብዙ ነጥቦች አሉ። ከነዚያ መካከል የመጀመሪያውና አንደኛው ነጥብ ምንድነው? አንድም የመጽሐፍ ቅዱስ የበኩር ጽሑፍ ወይ ደግሞ ኦሪጂናል የሚባለው ቴክስት ባለመኖሩ ነው። ኦኬ፣ መጽሐፍ ቅዱስ ምንድነው? በዓለም ላይ ኦሪጂናል ቴክስት ያለው መጽሐፍ ነው፣ የበኩር ጽሑፍ እንለዋለን። ይህንን የራሳቸው ስኮለሮች ይናገራሉ። ለምሳሌ ምን ይላሉ መሰላችሁ? we don't have the original writing of scripture, the psalm of David, the letters of Paul, all those original document plus the writing of Moses, Isaiah and all the others are long gone, lost in the midst of history. የትኛው የመጽሐፍ ቅዱስ ኦሪጂናል ሰነድ የሚባለው ነገር የለም አለ። ኦሪጂናል የሚባል መጽሐፍ ቅዱስ በዓለም ላይ እንዳሌለ ሊቃውንቶች በአንድ ድምፅ ይስማማሉ። ይህንን እውነታ መጽሐፍ ቅዱስ እንደዚህ ደግፏል። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 21 ላይ ኦሪት ጠፍታለችና የሰራኸውን ስራ ትሰራው ዘንድ ያለህንም የሚያውቅ የለም ይላል። ኦሪት ጠፍታለች። መጽሐፍ ቅዱስ ሲናገር ኦሪት መጥፋቱ ሂል ራይተርስ የተዘጋጀ መጽሐፍ ነው። ገጽ 559 ላይ the original copies of the New Testament books of course long since disappeared የአዲስ ኪዳን የመጀመሪያዎቹ ሰነዶች ከረጅም ዘመናት በፊት ጠፍተዋል ብለው እነዚህ ሊቃውንቶች ይስማማሉ። ታላቁ ቴዎሎጂያን ጄምስ ፖትስ ሲናገር በመጽሐፉ ላይ ማለት ነው ፌዝ ሜድ ኢዚ በሰኘው
መጥፋቱን እናምናለን ይላሉ። ታላቁ እንግዲህ የቴክስቹዋል ክሪቲሲዝም ስኮለር የሆነው የሚስኮቲንግ ጂሰስ ጸሐፊ የሆነው ባርት ዲ ኤርመን ይህን እውነታ በመጽሐፉ ሚስኮቲንግ ጂሰስ ገጽ 10 ላይ ምን ብሎ ይናገራል? ኖት ኦንሊ ዱ ዊ ኖት ሃቭ ዲ ኦሪጂናልስ፣ እኛ ኦሪጂናሉ ብቻ አይደለም ያሌለን፣ ዊ ዶንት ሃቭ ደ ፈርስት ኮፒስ ኦፍ ደ ኦሪጂናልስ፣ የኦሪጂናል የመጀመሪያው ኮፒ ራሱ የለንም አለ። ዊ ዶንት ሃቭ ደ ኮፒስ ኦፍ ዲ ኦሪጂናልስ፣ የኦሪጂናል የኮፒዎችም የለም። ኦሪጂናል ብቻ ሳይሆን ያሌለው የኦሪጂናል የኮፒዎች እንኳን የለም። እጃችን ላይ ያለው አለ they are copies made many centuries later፣ እጃችን ላይ ያለው ከብዙ ክፍለ ዘመናት በኋላ የተጻፉ ናቸው ይላል። ይህን እውነታ ደግሞ በርካታ ሊቃውንቶች ይናገራሉ። ፊት ለፊት ያለውንም ማንበብ ትችላላችሁ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ ምንድነው ከተባለ ያሉት ቅጂዎች፣ ኮፒዎች፣ የኮፒዎቹ እርስ በርስ መጋጨትና መበረዝ ነው። የተረፉት ቅጂዎች ወይ ደግሞ ከዘመናት በኋላ የተጻፉት ኮፒዎች ዳህና ቢሆኑ አንድ ነገር ነው። እነሱ ራሳቸው የተበረዙ ናቸው። ምኖቹ? ከዘመናት በኋላ ያሉ ኮፒዎች እነ ዳዊት እጅ የሚገኙት። ይህን እውነታ የቴክስቹዋል ክሪቲሲዝም ስኮለሮች ሲናገሩ ኖ ሎንገር ሪትን በተሰኘው የሬን ዶናልድ መጽሐፍ ገጽ 51 ላይ እንዲህ ብሎ ይናገራል። አስ ኢስ ዌል ናውን፣ እንደሚታወቀው አለ እንደሚታወቀው ኦፍ ኦል ዲ ኤክስታንት ማኑስክሪፕትስ፣ እጃችን ላይ ኤክስታንት የሆኑ አሁን ያሉት ማለት ነው። ኖቱ አር አይዴንቲካል፣ ሁለቱ እንኳን አይመሳሰሉም። which means ይሄ ማለት that no one manuscript is completely free of corruption፣ ከብርዘት ያመለጠ ያልተበረዘ አንድ መጽሐፍ ዛሬ እጃችን ሊኖር አይችልም ይላል። እጃችን ላይ ያልተበረዘ መጽሐፍ ሊኖር አይችልም። ሚስኮቲንግ ጂሰስ ገጽ 89 ላይ በመጽሐፍ ቅዱስ ማኑስክሪፕቶች መካከል ምን ያህል ግጭትና ፍጭት ነው ያለው የሚለው ነገር ስኮለሮቹ ሲያስቀምጡ መጽሐፍ ቅዱስ አንድ መጽሐፍ ጋይስ ፊት ለፊት ማሳያችሁ ይሄኛው አንድ መጽሐፍ ማለት ነው። ማብራት ያብራላችሁ። ይሄኛው መጽሐፍ ቅዱስ የሚባለው መጽሐፍ ብቻውን ምን ያህል ኢረር አለው፣ ምን ያህል ቴክስቹዋል ቫሪያንት አለው፣ በመካከሉ ምን ያህል ግጭቶች ናቸው ያሉት ስንል አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ግጭትና ፍጭት 200,000 እንደሆነ ያምናሉ። አንዳንድ ስኮለሮች ደግሞ 300,000 የሚያደርሱ አሉ። አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ብርዘት 400,000 ነው የሚሉም አሉ። ኢማጂን አንድ መጽሐፍ ብቻውን ወደ 400,000 ያህል ግጭት በመካከሉ ሲይዝ ይሄ መጽሐፍ ጤናማ ነው ወይ ስንል አይደለም። ጤናማ አይደለም የሚለው በነገራችን ላይ ሳላ ብቻ ሳይሆን ዲያቆን ዳዊት ሙሉነህ በኋላ በራሱ አንደበት ይህንን ሲናገር አሰማችኋለሁ። ሊ ማርቲን ማክዶናልድ እንግዲህ ቴዎሎጂያን እና የአዲስ ኪዳን ምሁር ነው። ፎርጋትን ስክሪፕቸር በተሰኘው መጽሐፉ ገጽ 201 እስከ 203 ላይ ይህንን ይናገራል። እጃችን ላይ ያሉ ኮፒዎች ጤናማ ናቸው ወይ በሚለው ዙሪያ እንዲህ አለ። ይህ ማለት አለ እጃችን ላይ ያለን መጽሐፍ በመካከላቸው በመቶ ሺዎች የሚቆጠር ልዩነት ካላቸው የቅጂዎች ላይ የተቀዳ ነው። መጽሐፍ ቅዱሳችን ሆን ተብሎ በሰው እጅ የተበረዙና በግልባጭ ወቅት በርካታ ስህተት የተገኘባቸው ጽሑፎች ላይ የተመሰረተ ነው። የምንባባዊ ህያሴ ሊቃውንቶች፣ የቴክስቹዋል ክሪቲሲዝም ሊቃውንቶችና ተርጓሚዎች አንድም እንከን አልባ የመጽሐፍ ቅዱስ ጽሑፍ እንዳሌለ ይገልጻሉ። ቴክስቹዋል ክሪቲሲዝም የሚሰሩ ሊቃውንቶች እያንዳንዳቸው ምን ያምናሉ? አንድም ዳህና ያልተበረዘ መጽሐፍ አለ ብለው አያምኑ። እያንዳንዱ የሰው እጅ የገባበት እያንዳንዱ መላቅጡ የወጣ መጽሐፍ። ሁለተኛው ነጥብ እሱ ነው። ሶስተኛው ነጥብ ምንድነው ጋይስ? የቤተ ክርስቲያን አባቶች ወይ ቸርች ፋዘርስ የሚባሉት የራሳቸው ወገን መጽሐፍ ቅዱስ እንግዲህ ባይብል የሚባለው መጽሐፍ መበረዙን ማመናቸው ነው። አዎ ቸርች ፋዘሮች የቤተ ክርስቲያን አባቶች መጽሐፍ ቅዱስ የተበረዘ ሰነድ እንደሆነ ይናገራሉ። የራሳቸው ወገን እኮ ነው ጋይስ። ቁርአን ሲናገር በሱረቱ ዩሱፍ ምዕራፍ 12 ቁጥር 26 ላይ ወሸሂደ ሻሂዱ ሚን አህሊሃ አለ። የራሳቸው ወገን መሰከረባቸው አለ። የራሳቸው ወገን ሲመሰክርባቸው ላሳያችሁ። የመጀመሪያው ሰው እንግዲህ ማን ነው ካላችሁ ቅዱስ ዩሩማሲስ ነው። ሴንት ጄሮም ነው። 420 አካባቢ የነበረ የቤተ ክርስቲያን አባት ነው። በዚህ በምትመለከቱት በኮምፕሊት ኒስን ኤንድ ፖስት ኒስን ፋዘርስ በተሰኘው መጽሐፍ ሰከንድ ሲሪስ ላይ ወይ ደግሞ የራሱ መልእክት ከፈለጋችሁ 57ኛው መልእክት 11ኛው ቁጥር ላይ እንዲህ ብሎ ይናገራል። ማን ጄሮም it would be serious የሚያሰለች ነገር ነው now to enumerate ለመዘርዘር በጣም ሰለቻለሁ what great addition and omission the Septuagint has made በሰብቷጀንት ላይ የተፈጸመውን በሰብቷጀንት ላይ የተደረገውን በመጽሐፍ ቅዱስ ላይ የተደረገውን
ታላቅ ጭማሪና ቅነሳዎችን መዘርዘር ሰለቻለሁ አለ። እጅግ በጣም ትንሽ ነገር ለምትጨምረው በጣም ብዙ ነገር የተጨመረው ይላል። ሁለተኛው የቤተ ክርስቲያን አባት ቅዱስ ዮስጢኖስ ሰማዕቱ በ100 ኤዲ የተወለደ እስከ 165 ድረስ እንግዲህ አክቲቭ የነበረ የቤተ ክርስቲያን አባት ነው። ይህ ሰው ዲያሎግ ትራይፎ ከአይሁዳዊ ትራይፎ ጋር ባደረገው ክርክር ኦኬ 72ኛው ቻፕተር ላይ ምን ብሎ ይናገራል? አይሁዳዎችን ሲወቅሳቸው passages have been removed by the Jews from Esdras and Jeremiah አይሁዶች ከእዝራና ከኤርሚያስ ገንጥለው የጣሉት ፓሴጅ መንባባት አለ። so they have taken away the following ይሄን የሚከተለውን ጥቅስ ቆራርጠው ጥለዋል ይላል። ሰዓቴን ለመቆጠብ ጥቅሱን ብቻ ላሳያችሁ 1 2 3 4 5 6 7 ይሄንን 7 መስመር ኦኬ ከመጽሐፈ እዝራ ላይ አሽቀንጥሮ ጥሏል ብሎ የሚናገረው ዮስጢኖስ ሰማዕቱ ነው። እሺ ሌላኛው የቤተ ክርስቲያን አባት ቅዱስ ሄራኒየስ 130 ኤዲ ላይ የነበረ ታላቅ የቤተ ክርስቲያን አባት ነው። ይህ ሰው በኢራኒየስ አጌንስት ሄረሲስ በእንተ መናፍቃን በተሰኘው መጽሐፉ ላይ ኦኬ ሶስተኛው ቡክ ቻፕተር 20 አራተኛው ቁጥር ላይ ሲናገር in that it was not mere men who died for us ስለኛ የሞተው ሰው ብቻ እንዳልሆነ ኢሳይያስ እንዲህ ብሎ ተናገረ። ምን ብሎ ተናገረ? እንደ the holy lord remember ቅዱስ እግዚአብሔር አስታወሰ his dead Israel የሞተውን ህዝቡን እስራኤልን አስታወሰ who had slept in the land of sepulture በመቃብር ምድር ያረፈውን ሙት የሆነውን ህዝበ እስራኤልን አሰበ he came down to preach salvation to them that he may save them ለእነርሱ ማዳኑን ሊሰብክላቸው ወረደ ይላል ብሎ ኢሳይያስን ይጠቅሳል። ኢሳይያስ ላይ ይህንን ጥቅስ በባትሪ ብትፈልጉ አታገኙም። ኦኬ በየትኛውም ሳይንስ ብትፈልጉ ይሄንን ጥቅስ ኢሳይያስ ላይ አታገኙትም። ተገንጥሎ የተጣለ ጥቅስ ነው። ሌላኛው የቤተ ክርስቲያን አባት ቅዱስ ቀላሜንጦስ ዘሮም ነው። የሮሙ ቀላሜንጦስ ነው። ምን ብሎ ይናገራል? በዲ አፖስቶሊክ ፋዘርስ በሐዋርያነ አበው መጽሐፍ ላይ ኦኬ በሐዋርያነ አበው መጽሐፍ ላይ የራሱን ኤፒስትል ከፈለጋችሁ ሰከንድ ኤፒስትል ምዕራፍ 8 ቁጥር 5 ላይ ወይ ደግሞ 16 ምንድነው ሰከንድ ኤፒስትል ሁለተኛው መልእክቱ ላይ ምን ብሎ ይናገራል? ታላቁን ካልጠበቃችሁ እሺ ትንሹ ማንስ ይሰጣችኋል? እውነት እውነት እላችኋለሁ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ብሎ ጌታችን for the Lord said in the gospel ጌታችን በወንጌል ውስጥ እንዲህ ብሏል አለ። ታላቁን ካልጠበቃችሁ ታላቁን ታናሹን አይሰጣችኋል። ኦኬ ታናሹን ካልጠበቃችሁ ታላቁን አይሰጣችኋል እላችኋለሁና ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው የሚለው ጌታችን በወንጌል እንዲህ ብሎ ተናግሯል አለ። በነገራችን ላይ ግልጽ ነው። ሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ግማሹ ጥቅስ አለ። ኦኬ እቺ ግማሽ ጥቅስ አለች። የሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ እቺ ግማሽ ጥቅስ አለች። ጥቁሩ አለ ቢጫው የለም። ጥቁሩ አለ ቢጫው የለም። እቺ ቢጫዋ ከወንጌል ተገንጥላ የወጣች ጥቅስ ናት። ሶ ይሄ ሶስተኛው ነጥብ ነው መጽሐፍ ቅዱስ በረዞን የሚነግረን። አራተኛው ፖይንት ምንድነው? በግልጽ መጽሐፍ ቅዱስ ላይ የተጨመሩ ጥቅሶች ኢንተርፖሌሽኖች ከጊዜ በኋላ ዘው ብለው መጽሐፍ ቅዱስ ውስጥ የገቡ ምንባባትን ላሳያችሁ። በነገራችን ላይ አንድ ሳይሆን በጣም ብዙ ላሳያችሁ። የመጀመሪያው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2ን ብንመለከት ከቁጥር 8 ላይ ያለው ከጊዜ በኋላ የተጨመረበት ጥቅስ ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 10 እሱም ኢንተርፖሌሽን ነው። ትንቢተ አሞጽ ምዕራፍ 1 በነገራችን ላይ ጊዜ ስላይለኝ ነው በኋላ ልናነበው እንችላለን። ቁጥር 1 3 እስከ 4 ድረስ ያሉት ኢንተርፖሌሽን ናቸው። ትንቢተ ኤርሚያስ ምዕራፍ 2 ቁጥር 28 ኢንተርፖሌሽን ነው፣ ከጊዜ በኋላ ተጨመረበት ነው። እሺ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ከጊዜ በኋላ ተጨመረበት ጥቅስ ነው። እሺ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 30 ከጊዜ በኋላ ተጨመረበት ጥቅስ ነው። አላለቀም ጋይስ፣ ይሄ ብቻ አይደለም፣ በጣም ብዙ ነው ያለው። አንድ ሁለቱን ብቻ ከፍቼ እንደ ኤግዛምፕል ላሳያችሁ። አልተነካም። ኦኬ የዮሐንስ ወንጌል ምዕራፍ 8 ሙሉ ፊት ለፊት የምትመለከቱት ከመጀመሪያው እስከ መጨረሻው ይሄ ሁሉ መጽሐፍ ቅዱስ የሚመስለው ነገር የቄሶቻችን የእጅ ስራና ውጤት ነው። ከጊዜ በኋላ የተበረዘ ጥቅስ ነው። እሺ ማኑስክሪፕቶች ቢፈልግ በባትሪ ብንፈልግ ማናገኘው ጥቅስ ነው። ኮዴክስ ቫቲካናስ ላይ ብትፈልጉት የለም። እሺ ኮዴክስ ቤዛ ላይ ብትፈልጉት የለም። እሺ እዚህኛው ፓፒረስ 66 ላይ ብትፈልጉት የለም። ይሄንን ሊቃውንቶች የራሳቸው ስኮላሮች ሲናገሩ እናያለን። ሌላ ጭማሪ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ እስከ 20 ድረስ ያለው ይሄ ሙሉ ከጊዜ በኋላ የተጨመረበት ጥቅስ ነው። ሲታይ መጽሐፍ ቅዱስ ነው የሚመስለው ጋይስ። እንዴ ስታዩት መጽሐፍ ቅዱስ ነው የሚመስለው። እግዚአብሔር ምናምን ነው የሚለው ቃሉ። የለም ቄሶች የጨመሩት የቄሶች ጭማሪ እንጂ መጽሐፍ ቅዱስ ውስጥ ጥንት ያልነበረ መጽሐፍ ነው። ለዛ ነው ኤንሸንት ማኑስክሪፕትን ስታጠኑ ኮዴክስ ሳይናቲካስን ቼክ ስታደርጉ የለም። ለዛ ነው ክላሲካል ፊሎሎጂ በተሰኘው መጽሐፍ ላይ
ክላሲካል ፊሎሎጂ በሰኘው መጽሐፍ ላይ ኢትስ ሎንግ ኢንተርፖሌሽን አት ማርክ 16:15 ይሄ ታላቅ ጭማሪ ነው ብሎ የሚናገሩት ራሳቸው ናቸው። የሐዋርያት ሥራ ምዕራፍ 8 ቁጥር 37 ፊልጶስን በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። መጽሐፍ ቅዱስ ነው የሚያስለው አይደል? እንዲህ ስታዩት የተጨመረ ጥቅስ ነው። ኮዴክስ ቫቲካነስን ብትመለከቱ፣ ኮዴክስ ሳይናቲካስን ብትመለከቱ የለም 36 ካለ በኋላ ስንት ነው ቁጥሩ የምታውቁት እናንተ? ቁጥር 36 ካላችሁ በኋላ ስንት ነው የምትሉት? 37 ነው የምንለው። የለም መጽሐፍ ላይ 38 ብሎ ነው የሚጀምረው። ለዛ ነው የእንግሊዝኛ ቅጂዎች አክት ሐዋርያት ሥራ ምዕራፍ 8 32 33 34 35 36 38 wait a minute እዚህ ጋር ተሽቀንጥሮ የወጣ ጥቅስ አለ 37ኛው ማለት ነው። ከጊዜ በኋላ ሲጨምሩበትና ከውስጡ ገንጥለው ሲጥሉ በጣም ብዙ ማስረጃዎች አሉ። ሰው ደቂቃ ስላለቀ ኢንሻአላህ ይሄ መጽሐፍ ቅዱስ እናንተ ከምታስቡት በላይ ለፊት የምትመለከቱት ይሄ መጽሐፍ እናንተ ከምታስቡት እናንተ ከምታምኑት በላይ ተጨምሯል። እያንዳንዱን እዚህ ውስጥ ያለውን ጉድ በሚቀጥለው ኢንሻአላህ እንሄድበት ይሆናል። መጽሐፍ ቅዱስ ተበርዟል። እሺ ቴንክ ዩ ሳላ ቴንክ ዩ። እሺ ዴቫ ዲያቆን ዳዊት ጀምር። ላስጀምር አንዴ ቆይ ላስተካክለውና እሺ ያው እስከ ጀምር ድረስ ያ ፖዝ አድርጌዋለሁ። ጀስት እንትኑ ስክሪኑን ፖዝ ነው። ኦኬ እሺ ጋይስ ሁለቱም ጋር ያላችሁ ሰዎች በኔትወርክ ምክንያት መቆራረጥ እንዳይገጥም ታፕ ኮፒንግ ሼር አድርጉ። እሺ ልትጀምረው ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ የምናገርበትን አንደበት እንድትሰጠኝ እለምናለሁ። አሜን። ሰላም ለሁላችሁ ይሁን። እንግዲህ ዛሬ በጉጉት የጠበቅነው ዲቤት ደርሷል። የዛሬው ዲቤት ርዕስ የተበረዘው መጽሐፍ ቅዱስ ነው ወይስ ቁርአን ነው የሚል ነው። ባይ ዘ ወይ ኪፕ ኢን ማይንድ ሳላ ቁርአን እንዳልተበረዘ ምንም አይነት አርጊመንት አልሰራም፣ ግን በኋላ ሪበት ላይ እሰራበታለሁ። ዋናው መጀመሪያ ላይ ማሳየት የምፈልገው ነገር መጽሐፍ ቅዱስ ወይ ቁርአን ተበረዘ ስንል ምን እያልን ነው የሚለውን ነገር ቶሎ ብለን እንመልከት። እሺ መጽሐፍ ቅዱስ አልተበረዘም ስንል መጽሐፍ ቅዱስ በድሮ ጊዜ ሲጻፍ ምንም አይነት ቴክኖሎጂ አልነበረም። እንዳሁኑ ኮምፒውተር፣ ኢንተርኔት ምናምን ኮፒ ፔስት ምናምን ማድረግ አይቻልም ነበረ። ስለዚህ ያለው አማራጭ ምንድነው? ባጭሩ ቅጂ ነበረ። ከአንዱ ወደ አንዱ ይቀዳል፣ ከአንዱ ወደ አንዱ ይቀዳል። መጽሐፍ ቅዱስ ነው የጻፈው መንፈስ ቅዱስ ነው። መንፈስ ቅዱስ ግን በሰው ላይ አድሮ ነው የጻፈውና ኮፒ በሚደረግበት ጊዜ ቴክስቹዋል ቬሪየንስ እንደሚኖሩ ይታወቃል። ባይ ዘ ወይ ይሄ ፕሮሰስ ለመጽሐፍ ቅዱስ ብቻ ሳይሆን ኤኒ ታይም ሂስትሪ በሚጻፍበት ጊዜ የሚደረገው ይሄ ነው። ሲጻፍ ኮፒ ይደረጋል። ያ ኮፒ ደግሞ በሚደረግበት ጊዜ ምንድነው ስፔሊንግ ሚስቴክስ፣ የቃላት ልዩነት ሊኖርበት ይችላል። ይሄ ቴክስቹዋል ቬሪየንስ ይባላል። ስለዚህ እኛ ክርስቲያኖች መጽሐፍ ቅዱስ አልተበረዘም ስንል ምን እያልን ነው? ኮር ሜሴጅ የመጽሐፍ ቅዱሱ ሜሴጅ አልተቀየረም እያልን ነው። ዋናው ጽንሰ ሐሳቡ መጽሐፍ ቅዱስ የሚነግረን ታሪክ ምንድነው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 6 ላይ ምን ይላል? መጽሐፍ እንደሚለው ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ። ዛሬ ሳላ እኛ ምን ክሌም የምናደርገው ይሄ ስለሆነ መጽሐፍ ቅዱስ ተበረዘ የሚል ከሆነ እነዚህ ጥቅሶች እንደተበረዙ ማሳየት አለበት ማለት ነው። የኛ ክሌም ምንድነው? ቴክስቹዋል ቬሪየንስ አይደለም። ያንዳንድ ቃሉ ፐርፌክት ዲክቴሽን ሳይሆን ኢንስፒሬሽን ስለምንል ማለት ነው። እነዚህ ጥቅሶች እንደተበረዙ ማሳየት አለበት። ይህንን ሐሳብ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ወዝንቱ ተጽፈ ምን ይሆን ከመተእመኑ አንትሙ ከመ ኢየሱስ ወቱ ክርስቶስ ወልደ እግዚአብሔር ይላል። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ መጽሐፍ ተጻፈ። ዋናው ጽንሰ ሐሳቡ ምንድነው? ክርስቶስ የአምላክ ልጅ እንደሆነ ሊነግረን ነው መጽሐፉ የተጻፈው። ተበረዘ የሚለን ከሆነ እነዚህ ጥቅሶች እንደተበረዘ ማሳየት አለበት። በነገራችን ላይ ቁርአን ራሱ መጽሐፍ ቅዱስን አኪዩዝ የሚያደርገው ቴክስቹዋል ቬሪየንስ ለማድረግ አይደለም። ባይ ዘ ወይ አላህ መሐመድን የላከው የሚሉት አኮርዲንግ ቱ ዘም ስለ ኮዴክስ ሲናቲክስ ወይም ኮዴክስ ቫቲካንስ ሊነግረን ሳይሆን
መሐመድ የመጣው ምን ለማድረግ ነው? ሱራ 19 ቁጥር 88 ላይ አዛኙ አምላክ አላህ ልጅ ወለደ አሉ፣ እጅግ ከባድና መጥፎን ነገር በእርግጥ አመጣችሁ ይላል። አኪውዙ ይሄ ነው። ክርስቶስን እንዴት አምላክ አደረጋት ትላላችሁ ብለው አኪውዝ የሚያደርጉት እሱን ነው። ስለዚህ አኮርዲንግ ቱ ኢስላሚክ ትራዲሽን መጽሐፍ ቅዱስን ጀጅ የሚያደርጉት ክርስቶስ አምላክ ነው የሚለው ጥቅስ ተበርዘዋል ወይ የሚለውን ያሳየናል። ማሳየትም አይችልም አያደርገውም ወደፊት ማለት ነው። ቁርአንስ አኮርዲንግ ቱ ቁርአን ክሌም በሚያደርጉት መንገድ ነው የምንሄደው ማለት ነው። ቁርአን ስለ ቁርአን ወይም ኢስላሚክ ትራዲሽን ስለ ቁርአን ምን ክሌም ያደርጋል? አላህ ጅብሪልን ላከው። ጅብሪል ለመሐመድ እያንዳንዱን ነገር ዲክቴት አደረገው ቃል በቃል ማለት ነው። ጅብሪል እየመጣ በየአመቱ ያስጠናው ነበር ቁርአን እንዳይጠፋበት ማለት ነው። እያንዳንዱ ቃሉን ክሌም አድርጓል ቁርአኑን ማለት ነው። በዚህ ምክንያት አንድ ቃል ከቁርአኑ ከወደቀ ተበረዘ ያሰኘዋል ቁርአን ማለት ነው። ቁርአን ተበረዘ የምንለው አንድ ቃል ተቀየረ ነው። መጽሐፍ ቅዱስ ግን እንዳልኩት ዋናው ኮር ኤሌመንቱ ካለ ያንን እንግዲህ ፕሪዘርቭ አድርጎታል ማለት ነው። እንዳልኩት ባይ ዘ ዌይ መጽሐፍ ቅዱስ ብዙ ማኑስክሪፕትስ አለን። ይሄ ጥሩ ነገር ነው አኮርዲንግ ቱ ቴክስቹዋል ክሪቲሲዝም ባይ ዘ ዌይ። ምክንያቱም አንድ መጽሐፍ ካለ ያ መጽሐፍ ወይ ዋሽ ወይ ፈጠራ ይሁን አናቅማ ግን የምናውቀው ምንድነው? ብዙ መጽሐፍ ቴክስቶች ካሉ አንዱን ከአንዱ ንጽጽር እየተደረገ ቴክስቹዋል ክሪቲሲዝም ማድረግ እንችላለን። ባይ ዘ ዌይ ሳላ የሚወደው አንድ ምሁር ብሩትስ ሜትሲንገር ስለዚህ አይዲያ ምን ይላል? I don't know of any doctrine that is in jeopardy ይላል። ቁጥሮች ይወዳል። ባይ ዘ ዌይ ሳላ በኋላ እንመጣበታለን። ቁጥሮች ይወዳል። እንደዚህ ይህን ያክል ልዩነት አለ ይላል። ምሁራኑ ግን አንድ አግሪ የሚያደርጉበት ነገር ምንድነው? I don't know of any doctrine that is in jeopardy ዋናው ጽንሰ ሐሳቡ ከመጽሐፍ ቅዱስ አልተቀየረም ማለት ነው። ባይ ዘ ዌይ ይሄ ብቻ አይደለም። ቁርአኑን በነባ አድርገን ስናነበው መጽሐፍ ቅዱስ እንዲያነቡ በዛ ዘመን ላሉ ሰዎች ይነግራቸዋል። ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ ይላል ለመሐመድ ነው። ባይ ዘ ዌይ ጥርጥር ውስጥ ካለ ይለዋል እነዚያን ካንተ በፊት መጽሐፍን የሚያነቡትን ሰዎች ጠይቅ ይላል። ይሄ ትእዛዝ ነው ባይ ዘ ዌይ። ስለዚህ ይሄ ሰውዬ ሲሶ ፖዝድ ሆነሃል። ሰዓቱ በደንብ አይታየኝም። ሲሶ አለ። ኦኬ ሰዓቱ ስታክ አድርጓል። ቆይ 9:34 ነው። 10:17 እሱ ጋር ያሳያል። ከዚህ ጋር ያዘልኝ ፖዝ ሆኗል። ኔትወርኩ ይሆናል። ከ10 ደቂቃ ጀምሬ እንትን እልልሃለሁ። ችግር የለውም። 5ቱን ተጠቅመሃል። ኦኬ ቀጠለ መሰለኝ። እሺ ግን ሰዓት ወስዶብኛል። 10:30 አድርገህ እንትን ያልኩት ለዛ ስለሆነ ነበር። 10:30 ብለህ 30 ሰከንድ ስጠው። 30 ሰከንድ ጨምርልህ። ችግር የለውም። እሺ ኦኬ ሙሉ 10 ደቂቃ ጨማሪ 30 ሰከንድ እንሰጠዋለን። ሪፖርት ኮፒ ሊንክ ሼር አድርጉ ጋይስ። እየተቆራረጠ ስለሆነ ነው። 30 ሰከንድ አለ። ሶሪ ዲያቆንዬ። ችግር የለውም። እሺ ይሄ ብቻ አይደለም። ሱራ 5 ቁጥር 47 ላይ ስንል የእንጅል ባለቤቶች በውስጥ አላህ ባወረደው ሕግ ይፍረዱ ይላል። ይፍረዱ ለመፍረድ ምን ያስፈልጋል ማለት ነው? በውስጥ ያለውን መጽሐፍ ማንበብ ያስፈልጋል ማለት ነው። ቁርአንን ስናነብ ምን ይለናል? በነገራችን ላይ መጽሐፍ ቅዱስ እንድናነብ ይነግረናል። ሰዓቱ አይታየኝም። ሲሶ ሰዓቱ አይታየኝም። ትንሽ እንትን አድርግልኝ። እንደዛ ጥሩ ነው። እሺ ኦኬ ባይ ዘ ዌይ ሳላ ትንሽ ዛሬ ከባድ ፖዚሽን ላይ ነው ያለው። ምክንያቱም መጽሐፍ ቅዱስ ተበርዟል ካለ እስልምና ይፈርሳል፣ ከቁርአን ጋር ሊጋጭ ነው። አይ ቁርአኑ ትክክል ነው፣ መጽሐፍ ቅዱስ አልተበረዘም ካለ ደግሞ እንግዲህ ቁርአን ምንድነው እስልምና ይፈርሳል ማለት ነው። በዚህ መንገድ ነው አንደርስታንድ የምናደርገው። ይሄ ብቻ አይደለም። እንቀጥል። እንግዲህ የእስልምናን ዋናው ክሌም ስንመለከተው ተበረዘ የሚያሰኘን from the moment of inception ነው። from the moment of inception ተበርዟል እንላለን። መሐመድ እንደሚነግረን መጀመሪያ ጊዜ ኬቭ ውስጥ ገባና አንድ መንፈስ መጣ ይላል። ከዛ ይሄ መንፈስ አነቀኝ ለቀቀኝ። ምን አይነት መንፈስ እንደሆነ ግን አላወቀም። ወደ ካዲጃ እየሮጠ ከቨርሚ I think something is gonna happen to me ብሎ ፈራ ይላል። ምን እንደመጣበት አያውቅም ነበርና ከዚህ በኋላ ካዲጃ ና ወደ ከዝኔ ወደ ወራቃ ና ብላ መሐመድ የሆነውን ነገር ለከዝኗ ሲነግራት ከዝኗ ምን አለው? ዶንት ወሪ
ይሄ ናሙስ ነው ወይም ህግን የሚጠብቀው ጅብሪል ነው ብሎ ለመጀመሪያ ጊዜ ምን አይነት መንፈስ እንደያዘው የተነገረው በወራቃ ዘንድ ነው ማለት ነው እንጂ መሐመድ ራሱ እርግጠኛ አልነበረም ምን አይነት መንፈስ እንደያዘው ማለት ነው። መሐመድ ራሱ እንግዲህ አስቡት the entire ቁርአን ክሌም ያለው በመሐመድ ላይ ነው። መሐመድም ራሱ ምን አይነት መንፈስ እንደያዘው እርግጠኛ አይደለም። ሎጂስቲክሊ አስቡት። ሎጂስቲክሊ ጅብሪል ያስጠናዋል አንድ ሱራ ለምሳሌ ሱራ 547 የእንጂል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ብሎ ይነግረዋል። ኦኬ ይሄንን መጻፍና ማንበብ ስለማይችል መደጋገም አለበት ማለት ነው። አላህ ባወረደው ህግ ይፍረዱ አላህ ባወረደ ምን እስከሚል ኮምፓኒዮኖችን እስከሚያገኝ ድረስ ከረሳው ጥቅሱን ከረሳው አለቀለት። ለምን ቁርአን ተበረዘ ማለት ነው። ባይ ዘ ዌይ ሳሂህ አልቡኻሪ 5038 ላይ he reminded me of verses I was caused to forget ይላል። መሐመድ ይረሳ ነበረ and we are expected to believe ምንም ነገር በቃ የተነገረውን ቃል በቃል አምጥቷል የሚል ነገር ነው ወይ የአንድ ሰው ክሌም ነው ይሄ። መሐመድ ከተሳሳተ compare that to the Bible by the way ክርስቶስ ተነስቷል ማቴዎስ ብለዋል። ማቴዎስ ተሳሳተ ብትለኝ ማርቆስ አለ። ማርቆስ ተሳሳተ ብትለኝ ሉቃስ አለ። ሉቃስ ዮሐንስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደጻፈው 500 በላይ ኢየሱስ ክርስቶስ እንደተነሳ ኦኬ የሆነ ነገር ስልኬ ላይ እየመጣ ነው። ኦኬ ሰዓት ግን I don't know what happened። እሺ ስለዚህ 500 በላይ ብለህ ይሄንን እንደ ኤቪደንስ የምታመጣ ከሆነ ቁርአኑን መሰረት ቁርአን ተቀባይነት የለውም። በአንተ ስታንዳርድ መሰረት ማለት ስለዚህ ይህን ጥያቄ ተነሳ። አንድ ሴት ልጅ ስንት ጊዜ ስታጠባው ነው የሷ ልጅ የሚሆነው ሲባል ከዛ ሬቨሌሽን መጣ። ባይ ዘ ዌይ ኬርፉሊ ቁርአን ካነበባችሁ ሁል ጊዜ ሬቨሌሽን የሚሆነው በጣም ኮንቪኒየንት ታይም ነው። አንድ ጥያቄ ሲነሳ መሐመድ ሁል ጊዜ ሬቨሌሽን መጣልኝ ይላል። ዞሮ አላህ መጣና 10 ጊዜ ካጠባችሁ የሷ ልጅ ይሆናል አለ። 10 ጊዜ ኦኬ ሶ እንደ ቁርአን ተቆጥሮ መደገም ተጀመረ ማለት ነው። 10 ጊዜ ካጠባችሁ ራሷ ይሆናል፣ 10 ጊዜ ካጠባችሁ ራሷ ይሆናል፣ 10 ጊዜ ካጠባችሁ ራሷ ይሆናል አለ። ከዛ ምን ሆነ? አላህ መጣና ዊ ተሳስቻለሁ 10 አይደለም 5 ነው አለ። this is the definition of corruption አንዴ የተጻፈውን ነገር አውጥቶ በሌላ መተካት is the definition of corruption by the way ይሄ ነው ኮረፕሽን ማለት። የዛሬው ርዕሳችን በነገራችን ላይ ማን በረዘው አይደለም፣ አላህ በረዘው፣ ጅብሪል በረዘው፣ መሐመድ በረዘው አይደለም። ጥያቄያችን ተበረዘ ወይ ነው። አው ቁርአን ተበረዘ people say what a stoning ይላል። መወገር መሰል በድንጋይ መወገር ምን ማለት ነው? in the book of Allah it mentions flogging መገረፍ እንጂ stoning ግን አይገልጽም። but the messenger of Allah stoned the adulterers and we stoned them afterwards. okay the next part ነው ሁላችሁም እንድትሰሙት የምፈልገው were it not that some people would say that Umar added something to the book of Allah that is not part of it. ሰዎች ዑመር እንዴት ቁርአን ውስጥ ጨምራል ብለው ባይሉ ኖሮ I would have written it in the way it was revealed. እኔ ራሴ ቁርአን ግን ቁርአኑ በሙሉ ተሰብስቦ አንድ ቁርአን አለ። አንድ
ከኋላውም ሆነ ከፊቱ ውሸት የማይመጣበት ኃያል የሆነ መጽሐፍ ቢኖር እሺ እጃችን ላይ ያለ ቁርአን ነው። ከዛ ውጪስ ኦኬ ምኑም የማይታወቅ መጽሐፍቶች ናቸው እነዚህ ወገኖቻችን መጽሐፍ ቅዱስ ብለው እንግዲህ በስም የሚደግፉት ማለት ነው። ከኋላውም ከፊቱም ውሸት የማይመጣበት ኃያል የሆነ መጽሐፍ ነው። በሱረቱል ቡሩጅ ምዕራፍ 85 ቁጥር 21 እና 22 ላይ ምን ይላል? በል ሁወ ቁርአኑን መጂድ አለ። ቁርአን እሺ የከበረ መጽሐፍ ነው። ፊ ለውሒን መሕፉዝ የተጠበቀ ሰሌዳ ላይ ነው አለ። ቁርአን ምን ማለት ነው? ትርጉሙን ልንገረው። ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠውና ሊበርዘው የማይችል መጽሐፍ ነው። ምን ደጋሚ ላንብብ። ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠው ሊበርዘው የማይችል መጽሐፍ ነው። ይህንን መጽሐፍ ነው ተበርዟል የምትለው? እሺ ስለ ቁርአኒክ ፕሪዘርቬሽን ስናወራ ቁርአን ተጠብቋል ስንል በምን መልኩ ነው ጌታ አምላካችን ቁርአንን የጠበቀው? ጌታ አምላካችን ቁርአንን በሁለት መልኩ ጠብቆታል። የመጀመሪያው ኦን ማኑስክሪፕት ነው፣ በእደ ክታባት ላይ ጌታ አምላካችን ቁርአንን ጠበቀው። ሁለተኛ በኦራል ትራዲሽን በሂፍዝ ጌታ አምላካችን ቁርአኑን ቃሉን ጠብቆታል። ለምሳሌ ማኑስክሪፕት ላይ እኛ ብዙ ማኑስክሪፕት አለ ብሎ ዳዊት ሙሉነ ምን አለ? 25000 ማኑስክሪፕቶች አሉን ብሎ ተናገረ። 25000 ቁጥር ነው እንዴ ዳዊት? አንድ መጽሐፍ ላሳይ። ዘ ሂስትሪ ኦፍ ዘ ቁርአን ዘ ቁርአኒክ ቴክስት ባይ ሙሐመድ ሙስጠፋ አልአዘሚ ገጽ ስንት ላይ 151 ላይ ኢን ማይ ኤስቲሜት በራሱ እንግዲህ ሙስጠፋ ሙሐመድ አልአዘሚ የሚባለው የቴክስቹዋል ክሪቲሲዝም የእንግዲህ ማኑስክሪፕቶች አጥኚ ነው። 250,000 የሚጠጉ ኮፒዎች ኦፍ ዲ ቁርአን ኢን ማኑስክሪፕት ፎርም ኮምፕሊት ኦር ፓርሻል ፍሮም ዘ ፈርስት ሴንቸሪ ኦፍ ሂጅራ ወደ 250,000 የቁርአን ማኑስክሪፕቶች አሉ ነው ያለው። እኛ 250,000 ማኑስክሪፕት ነው ያለን። አባይን ያላየ ምንጩ ምናምን እንደሚባለው 25,000 ማኑስክሪፕቶች አሉ ብሎ እንግዲህ ሲኩራራ አይተናል። 250,000 የያዝነው እኛ ራሱ እንዳንተ ተናገርን። ይሄን ሁላ ማኑስክሪፕት ይዘን ከነሱ መካከል እንግዲህ ፈርስት ሴንቸሪ ላይ የተጻፈው ብርሚንጋም ኮዴክስ 645 ላይ የተጻፈ ነው። ከነሱ መካከል አሁንም ኮዴክስ መሽሀድ አንደኛ ሂጅራ ላይ የተጻፈ ነው። ሌሎችም የዛሬ ወር ጋይስ ከአንድ ወር በፊት ሳዑዲ አረቢያ ሄደን በአይነ ስጋችን ያየ ነው በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ አንሰን መተናል። እንደምትመለከቱት ቁርአን በአጥንቶች ላይ ይሄንን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው። ኦኬ ያረጋገጥነው ነገር ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱን ቢስሚላሂር ረህማኒር ረሂም ብሎ የሚናገር የተጠበቀ መጽሐፍ ነው። ቁርአን ተጠብቋል ብሎ ሳራ ሲናገር ሰምቶ ሳይሆን በአይነ ስጋው ሄዶ አይቶ ያረጋገጠው ነው። አንተ የሰማኸውን ነው የምታወራው፣ እኔ በአይኔ ያየሁትን ነው የማወራው። አይታል ራሳችን ሄደን ያረጋገጥ ነው በተለያዩ ኤንሸንት በሆኑ በነገራችን ላይ ለሚሾው ሳምቲንግ እንግዲህ አንድ ነገር ላሳያችሁ ጋይስ። ኦኬ እንግዲህ በዚህ ሰነድ ላይ እጅግ በጣም ብዙ ኤንሸንት የሆኑ ማኑስክሪፕቶችን እናገኛለን። ቁርአን የተላለፈበት ማቴሪያሎች ብትመለከቱ እያንዳንዱ ነው ተመልከቱ። እነዚህ አስቀድሞ በመልኩ እንደመጣ እነዚህ ማኑስክሪፕቶች ያው ምስክር ናቸው። ተመልከቱ አንድ ጊዜ ቦታውን እንዳሳያችሁ ተመልከቱ። ማኑስክሪፕቶችን እኛ በአይነ ስጋችን ያረጋገጥነው ነው የምናወራው፣ ወገናችን ግን ያለ ማስረጃ ነው የሚያወራው። እያንዳንዱ ምንድናቸው? አስቀድሞ ቁርአን ሲጻፍባቸው የነበሩ ማቴሪያሎች ናቸው። ይሄንን ይዘን ነው የምናወራው። ይሄን ማስረጃ ይዘን ነው የምናወራው። ይሄንን ዶክመንት ይዘን ነው የምናወራው። ምን ይዘን ነው የምታወራው አንተ? ዳና ነገር አቅርበሃል። ኦኬ መጽሐፍ ቅዱስ አልተበረዘም ብለህ አንድ ዳና ነገር የሚያሳምን ነገር አቅርበሃል። ይሄን ሁላ ሰነድ ኦኬ፣ ይሄንን ማኑስክሪፕቶች፣ ይሄን ሁላ ንብረት ይዘን ነው እኛ የምናወራው። እንዳንተ በግምት ነው። ተመልከቱ አጥንት ላይ የተጻፉ እነዚህን ነው እኛ ቁርአን የምንለው አስቀድሞ የነበሩት። ተመልከቱ ሀብት ንብረት ተመልከቱ ወይስ ብሎም በድንጋዮች ላይ የሚጻፍ ጌታ አምላካችን ከጥንቱም ጠብቆ ያመጣ እነዚህን ነው ቁርአን የምንለው። ተመልከቱ ጌታ አምላካችን እንዴት እንደጠበቀው ተመልከቱ ጋይስ። ይሄ ሁላ ንብረት ነው ያለን በነገራችን ወገናችን። ይሄ መጽሐፍ በዓለም ላይ በዚህ ደረጃ ተጠብቆ ከጥንቱም የመጣ አንድ መጽሐፍ ብትፈልግ አታገኝም። እሱ ብቻ እኮ አይደለም የሚገርመው ጋይስ፣ ቁርአን በሰዎች ልብ ውስጥ የተሐፈዘ እኛ ማኑስክሪፕት ዲፔንድ ማንሆንበት ሰከንድ ማቴሪያል ነው። ምክንያቱም ጌታ አምላካችን ቁርአንን ያወረደው በቃል ነው። ሲልሲለቱል አሳኒ ቁርአን አልከሪም የቅዱስ ቁርአን ሲልሲላ ሰነዶች ረቡ
ዒዛ ጀለ ጀላሉ ጌታ አምላካችን እሺ ለማን ሰጠው? ለጅብሪል አለይሂ ሰላም አስቀረው። ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም፣ ከዛስ ነብዩ ሰለላሁ ዐለይሂ ወሰለም ለኡበይ ብን ከዕብ፣ ከዛስ ለኢብኑ መስዑድ፣ ከዛስ ለዓሊ ብን አቢ ጣሊብ፣ ከዛስ ለዑስማን ብን አፋን፣ ከዛስ ለዘይድ ብን ሳቢት። ይሄ ትውልድ ደግሞ ለሁለተኛው ክፍለ ዘመን ያስተላልፋል። አብደላህ ብን ሐቢብ የሚባል ዚር ብን ሐቢሽ የሚባል ሳሂቡል ቂራአ አሲም ብን አቢ ነጁል አልኩፋ ሳሂቡ ሪዋያ ሐፍስ ብን ሱለይማን፣ ከዛ እያለ ቁርአን ወደ 21ኛው ክፍለ ዘመን ቃል በቃል የተላለፈ ነው። የፈለገ ማኑስክሪፕት ቢበላሽ ማኑስክሪፕት ባይኖረን ኦኬ ማኑስክሪፕት ቢጠፋ ይሄ ቁርአን ቢሰወር እኛ በቃል እንመልሳለን። በነገራችን ላይ የቃል ትውፊት አለን፣ ኦራል ትራዲሽን አለን። ይሄን ሁላ ሀብት ይዘን ነው ቁርአን ተጠብቋል ምን እንጂ እኔ በግምት ቁርአን ተጠብቋል እያልኩ አይደለም። ኦራል ትራዲሽን አንዱ ሼክ አንደኛውን ሲያስቀራ ቃል በቃል ወደኛ ክፍለ ዘመን አስተላልፏል። ኦኬ ሰዓት ወንድማችን ሳላ ቴንክ ዩ ፎር ፕሬዘንቴሽን። እሺ ዲያቆንዬ ዲያቆን ዳዊት መቀጠል ትችላለህ። ሰዓቱን ኦኬ እሺ እንግዲህ ዲቤቱን ስንጀምር ያልኩት ምንድነው ዛሬ ዲቤት የምናደርገው መጽሐፍ ቅዱስ ነው የተበረዘው ወይ ቁርአን ነው የተበረዘው ብለን ነበረ። መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም ያደረግነው ነገር ተነስተን ነው ብለን ነበረ። መጽሐፍ ቅዱስ ክሌም የሚያደርገው ምንድነው? ክርስቶስ አምላክ ነው የሚል ክሌም አለው። ያ ጥቅስ እንደተበረዘ ሳላ ማሳየት ስላልቻለ ወደ ስድብ እየተቀየረ ነው። አይ ዶንት ብሌም ሂም፣ ምክንያቱም ዲፌንድ የሚደረግ ነገር አይደለም። ሶ ዘ አዘር ያለው ነገር ምንድነው? ቴክስቹዋል ቬሪየንትስ ማሳየት ነው። ይሄ ቃላት ይሄ ቃላት ተቀይሯል ማለት ነው። ባይ ዘ ዌይ ይሄ ዛሬ እኔ የዳዊት ክርክር አይደለም። ይሄ from early church fathers textual variants is not a problem ብለው ነበር። ለምሳሌ አውግስቲን ኮንትራፋስተም ላይ if we were perplexed by any contradiction in the scripture መጽሐፍ ቅዱስ ላይ contradiction አለ ብንል it's not allowed to say ሲተረጎም ሊሳሳት ይችላል or you've not understood it። አውግስቲን ይህንን የሚለው መጽሐፍ ቅዱስ ይዞ ነው። so textual variants it's not a problem ለክርስቲያኖች፣ ምክንያቱም ከሰማይ ወረደ አንልም። that's not what we say but you say ከሰማይ ወረደ ነው የምትለው። that's your claim. by the way notice ሳና ፓላምሲስትን ምንም አልነካውም፣ አምኖታል መሰለኝ ያው ሌላ ቁርአን እንዳለ። ዊርድ አርጊመንት ደግሞ quality of manuscripts as authenticity አምጥቷል። የእናንተ ብራና ተቆራርጧል ብሏል። ወረቀት እንደ ሰከንድ ሴንቸሪ ባይዘው በጣም ፈርስት ሴንቸሪ በጣም አዲስ ነገር ነበረ። ለዛ ነው የሚቃጠለው። ክርስቲያን እየተገደሉ ክርስቲያኖች እየተቃጠሉ መጽሐፍ ቅዱስ እየተቃጠለ አሁንም መጽሐፍ ቅዱስ ሰርቫይቭ አድርጓል። በመጀመሪያ ጊዜ በታሪክ ግን የራሳቸውን መጽሐፍ አቃጥለው ከዛ በኋላ ግን አንድ ቁርአን አለ አንድ ቁርአንም አለ ቢል እርስ በራሳቸው እንግዲህ እንደሚጋጭ ከሳና ፓላምሲስት አይተናል ማለት ነው። ይሄ ብቻ አይደለም። ሁላችሁ ልብ ብላችሁ ከዚህ በኋላ እንድታስተውሉ የምፈልገው ነገር አለ። the rest of the debate ማለት ነው የሳላ ሜቶዶሎጂ። ዝም ብላችሁ ኖት ጻፉ። መጽሐፍ ቅዱስ ተበርዟል ሲል ኢንቮክ የሚያደርገው ዌስተርን እንትን ነው ስኮለርሺፕ ነው። የፈረንጆችን ስም ይደረድራል ማለት ነው። መትሲንገር ባርትመን ምናምን ኢስላሚክ ትራዲሽን ላይ ቁጭ ብሎ ነው አላህ ቶልድ ሚ ሶ ነው አርጊመንቱ። ባይ ዘ ዌይ እኔም እኮ እዚህ መጥቼ መንፈስ ቅዱስ ስለፈቀደ ማለት እችላለሁ። ይሄ ግን ዛሬ የመጣ ነው ቴክስቹዋል read the text for yourself. ምንም ማስረጃ የለህም ስላልከኝ ነው። ምን ይላል? reports of Muhammad said and did were not reliable until 7th century reports but later fabrication. ስለዚህ መሐመድ የተናገረው ነገር በሙሉ 7ኛው ክፍለ ዘመን በኋላ ሳይሆን በኋላ የመጣ ኢንቬንሽን ነው ይላል። እሱ ብቻ አይደለም